በፊልሙ መጀመሪያ ላይ ፓርታሮ ከሚባል ሰው ጋር እንተዋወቃለን። ሁልጊዜ እንደሚያደርገው ወደ ቤተ ክርስቲያን እየሄደ ነው። ፓርታሮ በጣም ሃይማኖተኛ ነው። አንዲትም የጸሎት አገልግሎት የማይዘል አይነት ሰው ነው። እምነት የህይወቱ ማዕከል ነው። ቤተ ክርስቲያን ውስጥ ተቀምጦ ሳለ ሌላ ሰው በከፍተኛ ሁኔታ ሲጸልይ ይሰማል። ሰውየው ሚስቱ በወንበዴዎች ትንኮሳ ከደረሰባት በኋላ እግዚአብሔር ፍትህ እንዲሰጠው እየጠየቀ ነበር። ማንም ሊያስራቸውም አልደፈረም። ፖሊሶች እንኳ ጉቦ ተሰጥቷቸው ዝም እንዲሉ ተደርገዋል። ሰውየው ሊያደርግ የሚችለው መጸለይና ለጥፋተኝነቱ ተገቢ ቅጣት እንዲሰጠው መለመን ብቻ ነበር። ፓርታሮ በዝምታ ያዳመጠና በልቡ አሜን ይላል። ቆይቶ ፓርታሮ በተከራየ ትንሽ ክፍል ውስጥ እናየዋለን። ስለ እሱ እውነቱን የምናውቀው ያኔ ነው። እሱ በጣም የተካነ ቅጥር ነፍሰ ገዳይ ነበረ፣ የሚፈራና የሚከበር። አሁን ግን ንስሐ ገብቶ ህይወቱን ለእግዚአብሔር የሰጠ ሰው ሆኗል። በድንገት ሽጉጥ ያወጣና የሩሲያ ሩሌት ጨዋታ ይጀምራል። 6 መያዝ በሚችል ሪቮልቨር ውስጥ አንድ ጥይት ይጭናል። ጥይቱን ያሽከረክረውና በራሱ ላይ ይደቅናል። ቃታውንም ይስባል። ሽጉጡ ግን ምንም ጥይት ሳይተኩስበት ይቀራል። ይህ ሲሆን ለፓርታዶ እግዚአብሔር በህይወት እንዲኖር ፈቅዶለታል ማለት ነው። ከተረፈ በኋላ ቤተክርስቲያን ውስጥ የሰማውን ጸሎት ለመመለስ ይወስናል። ቀጥታ ወደ ወንበዴዎቹ መደበቂያ ይሄድና ያለ ምንም ምህረት በአንዴ ያጠፋቸዋል። ብዛታቸው ቢበልጠውም እሱ ግን የማይችል አይነት ሰው ነበረ። ሁሉንም ያጸዳቸዋል። በማግስቱ ከተማውን ትቶ ይወጣል እና ወደ አዲስ ቦታ ይሄዳል። ከዚያ ቅጽበት ጀምሮ ለራሱ ቃል ይገባል። በፍትህ መጓደል የሚሰቃይ ማንኛውንም ሰው ይረዳል። ለፓርታዶ ይህ ያለፈ ኃጢአቱን የሚከፍልበት መንገድ ነው። አዲሱ ከተማ ሲደርስ መጀመሪያ የሚጎበኘው ቤተክርስቲያንን ነው። ድጋሚ ይቅርታን ይሻል። ነገር ግን እዚያ አጉስቲን የሚባል ሰው በጥርጣሬ ሲንቀሳቀስ ቦርሳ በፍጥነት ሲደብቅ ያስተውላል። ጉጉት አጥሮበት ፓርታዶ እስከ ወደቡ ድረስ ይከተሏል። ብዙም ሳይቆይ 4 ሰዎች አጉስቲንን ይገጥሙታል። የደበቀውን ያንኑ ቦርሳ እየፈለጉ ነው። አጉስቲን ቦታውን ለመናገር እምቢ ሲል ጥለውት ከመሄዳቸው በፊት ያለ ርህራሄ ይደበድቡታል። እነሱ ከሄዱ በኋላ ፓርታዶ ይቀርብና አጉስቲን እንዲቆም ይረዳዋል። አጉስቲን ለመራመድ በጣም ደክሞታል እና ወደ ቤቱ እንዲወስደው ይለምነዋል። ያለምንም ማመንታት ፓርታዶ ተሸክሞ ይወስደዋል። ቤት ሲደርሱ የአጉስቲን ሚስት አንቶኒያ ቁስሉን ታክመዋለች። አንድ የአጉስቲን ትንሽ ሲሻለው ፓርታዶ አሁን ምን ብሎ እየጸለየ እንደሆነ ይጠይቋል። አጉስቲን ምንም ስህተት ስላልሰራ ያጠቁት 4 ሰዎች ከባድ ቅጣት እንዲያገኙ ብቻ እንደሚፈልግ ይናገራል። ወዲያውኑ ፓርታዶ የአምልኮ ስርዓቱን ድጋሚ ያከናውናል። አንዲት ጥይት ይጭናል። ክፍሉን ያሽከረክረውና በራሱ ላይ ደቅኖ ቃታውን ይስባል። ድጋሚ ሽጉጡ አይተኮስም። ለሱ ይህ እግዚአብሔር እርምጃ እንዲወስድ እንደፈቀደለት ምልክት ነው። ከዚያ ጊዜ ጀምሮ ሰዎች ቤዢው ወይም ደግሞ ዘሪዲመር ብለው መጥራት ይጀምራሉ። ብዙ ሳይቆይ ፓርታዶ 4ቱን ሰዎች ብቻውን ይገጥማቸዋል። አስከፊ ውጊያም ይነሳል። ግን እሱ ተራ ሰው እንዳልሆነ ግልጽ ነው። ከሩቅ ሆኖ አጉስቲን ፓርታዶ ሊያደርግ የሚችለው ነገር በማያምን ስሜት ይመለከታል። ሲያበቃ ፓርታዶ በዝምታ ይመጣና ወደ አጉስቲን ቤት ያምራል። በመመለስ ላይ ሳለ በከባድ መሳሪያ የታጠቁ በርካታ ሰዎች አካባቢውን ሲቃኙ ያስተውላል። እንደ ዕድል ሆኖ እሱን እየፈለጉት አልነበረም። ስለዚህ ወደ አጉስቲን ቤት በሰላም ይገባል። ውስጥ ሲገባ ውጪ ስላሉት የታጠቁ ሰዎች ይጠይቃል። ያኔ ነው አጉስቲን በመጨረሻ እውነቱን የተናገረው። እነዚያ ሰዎች እሱን እየፈለጉት እንደሆነ ታወቀ። ቀደም ብሎ አጉስቲን በገንዘብ የተሞላ ቦርሳ አግኝቶ የሆነ ቦታ ደብቆት ነበር። መጀመሪያ ያልተረዳው ነገር ገንዘቡ በከተማ ውስጥ ያለው እጅግ ጨካኝ የዕፅ ማፊያ አለቃ የኢካሮ መሆኑን ነው። አሁን ኢካሮ አጉስቲንን እንዲያድኑት ለሰዎች በሙሉ ትዕዛዝ ሰጥቷል። የአጉስቲን ፍላጎት ግን ገንዘቡ ለቤተ ክርስቲያን በመስጠት ችግር ላይ ያሉ ሰዎችን እንዲረዳበት ለማድረግ ነበር። ይህንን ከሰማ በኋላ ፓርታዶ አጉስቲንና ሚስቱን አንቶኒያን ከኢካሮ ክትትል እንደሚጠብቃቸው ቃል ይገባል። ወደ አንድ ዋሻ ይወስዳቸውና ለጊዜው እዚያ እንዲደበቁ ይነግራቸዋል። ከመሄዱ በፊት እሱ ተመልሶ እስኪመጣ ድረስ ወደ ውጭ እንዳይወጡ ያስጠነቅቃቸዋል። ራሱን በተመለከተ ወደ ኢካሮ ዋና መስሪያ ቤት በመሄድ ጉዳዩን በሰላም ለመጨረስ ያቅዳል። ብዙ ሳይቆይ ፓርታዶ ማፊያ ወዳለበት ቦታ ይደርሳል። በሚያሳዝን ሁኔታ ኢካሮ እዚያ የለም። የእሱ ቀኝ እጅ ኢሚሊዮ ብቻ ነው ያለው። ፓርታዶ በኢሚሊዮ ሰዎች ተከቦ ስለወጣበት ዓላማ ይጠይቃል። እየፈለጉት ያለው ቦርሳ አሁን ቤተክርስቲያን ውስጥ እንዳለ ሊነግራቸው ብቻ እንደመጣ ይናገራል። ይህንን ሲሰማ ኢሚሊዮ ወዲያውን ወደ ቤተክርስቲያኑ ይሮጣል እና ፓርታዶ እንዳይወጣ ሰዎቹን ያዛል። ኢሚሊዮ ቤተክርስቲያን ሲደርስ ቦታውን በሙሉ ይፈትሻል፣ ግን ቦርሳው ከየትም ሊገኝ አልቻለም። እንደተታለለ ሲረዳ በጣም ይናደዳል። ለሰዎቹ ደውሎ ፓርታዶን ወዲያውኑ እንዲያስወግዱት ለማዘዝ ይሞክራል፣ ግን ማንም መልስ አይሰጥም። በብስጭት ኢሚሊዮ ወደ መደበቂያው ይመለሳል። የማያውቀው ነገር ቢኖር ፓርታዶ ሰዎችን አንድ በአንድ ማስወገድ መጀመሩን ነው። ኢሚሊዮ ሲመለስ ቦታው ጸጥ ብሏል። እያንዳንዱ ሰዎች ተደምስሰዋል። ኢሚሊዮ ደንግጦ ፓርታዶ ካሰበው በላይ በጣም አደገኛ መሆኑን በመጨረሻም ይረዳል። ጊዜ ሳያጠፋ ለኢካሮ ሁሉንም ነገር ሪፖርት ለማድረግ ይሮጣል። በዋናው መስሪያ ቤት ኢሚሊዮ ፓርታዶ
ሰዎችን በሙሉ እንደጨረሰ ያስረዳል። ቦርሳውን መልሶ ማግኘትና አጉስቲንን መያዝ አሁን በጣም አስቸጋሪ እንደሚሆንም ያስጠነቅቃቸዋል። ምክንያቱም ፓርታርዶ ጣልቃ ገብቷል። ግን ፓርታርዶ ምን ያህል ጎበዝ እንደሆነ ግድ አይሰጠውም። ለእሱ አስፈላጊው ነገር ምንም ዋጋ ቢያስከፍል ገንዘቡ መልሶ ማግኘት ብቻ ነው። ይህ በእንዲህ እንዳለ ፓርታርዶ ወደ ዋሻው ይመለሳል እና የገንዘብ ቦርሳ አሁንም በአጉስቲን ከአንቶኒያ ጋር መሆኑን በማየቱ ይደነቃል። ወዲያውኑ ይወስደዋል። ለኢካሮ መልሶ በመስጠት ግጭቱን ለአንዴና ለመጨረሻ ጊዜ ለመጨረስ አንቶኒያ እንዳያደርገው ትለምነዋለች። ገንዘቡን መመለስ ምንም ነገር እንደማይቀይርና አሁንም መታደናቸው እንደማይቀር ታምናለች። ልጃቸው ሆስፒታል ውስጥ በጽኑ ታሞ እንደሆነና ለሕክምና ገንዘቡ በጣም እንደሚያስፈልጋቸው ትገልጻለች። ይህንን ከሰማ በኋላም ቢሆን ፓርታርዶ በሀሳቡ ጸና። ጉዳዩን በራሱ መንገድ ለመጨረስ ቆርጦ ቦርሳውን ለመመለስ አጥብቆ ይሞግታል። በመንገዱ ላይ ሳለ አንድ ነገር በድንገት በፓርታርዶ አእምሮ ውስጥ መጣ። በጭካኔ በተሞላ የጥቂት ድርጊት የተነጠቁት ሚስቱና ልጁን ያስታውሳል። የዚያ መጥፋት ህመም በአንድ ጊዜ ተመልሶ መጣበት። በዚያ ቅጽበት የሚወዳቸውን ሰዎች ማጣት ምን ያህል የማይቻል እንደሆነ ይረዳል። ስለዚህ ወደ ኋላ ተመልሶ ወደ ዋሻው ይሄዳል እና የገንዘብ ቦርሳውን ለአንቶኒ ይሰጣታል። ይህ እሱ ውሳኔ ሳይሆን እግዚአብሔር የፈቀደው እንደሆነም ያምናል። ሁልጊዜ እንደሚያደርገው ያንን የእምነት የሚያውቀውን ብቸኛ መንገድ ይፈትነዋል። አንዲት ጥይት ያስገባና አሽከርክሮት ራሱ ላይ ይደቅናል። ሽጉጡን ይስበዋል እናም አይተኮስበትም። ድጋሚ በህይወት እንዲኖርና አንቶኒያን አጉስቲንን እንዲረዳ እንደታሰበ እንደ ምልክት ይቆጥሯል። በዚህ ዕለት ከሰዓት በኋላ ፓርታርዶ በባህር ዳርቻ ብቻውን ተቀምጦ በሀሳብ ተውጧል። አእምሮ ወደ ቀድሞ ጊዜ ሚስቱ አርግዛ ወደ ነበረበት ጊዜ ይነጉዳል። ሁሉንም ነገር ያጠፋውን ሰው ያስታውሰዋል። አላክራን የሚባል ጨካኝ ነፍሰ ገዳይ ልክ እንደ ፓርታርዶ ነፍሰ ገዳይ ነበረ። ነገር ግን ምንም ተቀናቃኝ አልፈለገም። ለዚህ ነው ፓርታርዶና ሚስቱ ማርኮ ያለ ምሕረት አሰቃያቸው። አላክራን ፓርታርዶን የማይቻል ምርጫ እንዲመርጥ አስገድደው። ወይ የራሱን ሚስት ህይወት ሁሉ ራሱን እንዲያጠፋ አለዚያ በስቃይ በቀስታ እንድትሞት ጠየቀው። የእሷ ስቃይ ከዚህ በላይ መሸከም ሲያቅተው ፓርታርዶ ህይወቷን ለማቆም ልብ የሚሰብር ውሳኔ ወሰነ። ከዚያ በኋላ አላክራን በበረሃ መሃል ደክሞና ተሰብሮ ሊሞት ትቶት ሄደ። ከመሄዱ በፊት ለፓርታርዶ አንዲት ጥይት ያለችበት ሽጉጥ ሰጠው። እናም በሙቀቱ ወይም በራሱ እጅ መሞት እንዲመርጥ ነገረው። ፓርት ቀስቱን ሳበው፣ ሽጉጡን ሳበው። ምንም ነገር ግን በራሱ ላይ አልተኮሰም ነበር። በሆነ መንገድ ተረፈ። ከዚያ ቅጽበት ጀምሮ ለሚስቱና ላልተወለደው ልጁ በቀል እንደሚወጣ ማለ። በመጨረሻም አላክራይን አገኘውና ሊገድለው ሞከረ። ነገር ግን ጥይቱ ስቶት በአጋጣሚ የአላክራይን ብቸኛ ልጅ መታው። በዚያ ምክንያት አላክራይ ፓርታርዶ ለዘላለም ለማደን ዛተ። ወደ አሁኑ ጊዜ ስንመለስ የማፊያ መሪዎች አንዱ የሆነ ኤሚሊዮ ሌላ ተጨማሪ ሰው ተገድሎ አገኘ። ለዚያም ፓርታርዶ ተጠያቂ እንደሆነ አመነ እና ወዲያው ለኢካሮ ሪፖርት አደረገ። ኢካሮ ግን ረጋ ያለ ነበር። ፓርታርዶን ጨርሶ እንደማይፈራው ተናገረ። ሹፌሩ ግን በድንጋጤ እርምጃ እንዲወስድ ወተወተው። በፍርሃትና በማንነቱ ተበሳጭቶ ኢካሮ ያለ ሁለተኛ ሐሳብ የራሱን ሹፌር ገደለው። ከዚያ በኋላ ኢካሮ ኤሚሊዮን ጨምሮ ሰዎችን ሁሉ ፓርታርዶን እንዳይፈሩ አዘዘ። በእሱ እይታ ፓርታርዶ አንድ ሰው ብቻ ነው፣ እነሱ ግን ብዙ ናቸው። ፓርታርዶ በሁላቸውም ላይ ሊቆም የሚችልበት ምንም መንገድ የለም ብሎ ያምናል። ነገር ግን በሚቀጥለው ቀን ፓርታርዶ ብቻውን ቀጥታ ወደ ኢካሮ ዋና መስሪያ ቤት ይገባል። በዝምታና በስልት በመንቀሳቀስ ወደ ህንፃው ሰርጎ ይገባል። አንድ በአንድ ያጠፋቸዋል። በተመሳሳይ ጊዜ አጉስቲን ትልቅ አደጋ ለመጋፈጥ ወሰነ። ፓርታርዶን ለመርዳት ቆርጦ በጀልባ ተነስቶ በኢካሮ በሚደረገው ውጊያ ለመሳተፍ ሄደ። ነገር ግን በጉዞ አጋማሽ ላይ በአንዳንድ የኢካሮ ሰዎች ታየ። ወዲያውኑ ማሳደድ ጀመሩ። ሁኔታው እየባሰ ሲሄድ የጀልባውን ነዳጅ አለቀ። ሌላ አማራጭ ስለሌለው አጉስቲን ወደ ውሃው ዘሎ ገባ። ለማምለጥም ሞከረ። በሆነ መንገድ አምልጧቸው በሰላም ወደ ዳርቻ ደረሰ። ግን እፎይታው ለረጅም ጊዜ አልቆየም። እዚያም የፓርታርዶ የድሮ ጠላት አላክራን ይጠብቀው ነበረ። አላክራን ለዓመታት ሲያድን የነበረው ነፍሰ ገዳይ ነው። ይህ በእንዲህ እንዳለ በመስሪያ ቤት ውስጥ ፓርታርዶ ከኤሚሊዮ ጋር በአሰቃቂ እጅ በእጅ ውጊያ ፊት ለፊት ተገናኙ። ሁለቱም በከፍተኛ ሁኔታ ተፋለሙ። ነገር ግን ከረጅምና አድካሚ ውጊያ በኋላ ፓርታርዶ በመጨረሻ በለጠውና ገደለው። ከዚያም ሽጉጡን ደቅኖ ወደ ኢካሮ ቢሮ አመራ። ነገሩን ለመጨረስ ተዘጋጅቷል። ነገር ግን ሲገባ ኢካሮ ቀድሞውኑ ተገድሎ አገኘው። ማን እንደገደለው ምንም አያውቅም። ፓርት ዙሪያውን ሲመለከት ወለሉ ላይ የጥይት ቀፎ አየ። ወዲያውኑ አወቀው የአላክራይን ነው። ፓርት አላክራይን ኢካሮን የገደለው ፓርታርዶን ለራሱ ስለፈለገው እንደሆነ ተረዳ። ያንን እርካታ ሌላ ማንም ሰው እንዲወስድበት አልፈለገም። ፓርታርዶ እርምጃ ከመውሰዱ በፊት በድንገት ከጀርባው ተመቶ ራሱን ሳተ። ሲነቃ አላክራይ ሊረሽነው ተዘጋጅቶ ፊት ለፊቱ ቆሟል። ሁኔታው ደግሞ የባሰ ሆነ። አጉስቲንና አንቶኒያም እዛ ነበሩ። ሁለቱም ተይዘው ታግተዋል። አላክራይን ፓርታርዶ ወዲያውኑ መግደል አልፈለገም። ይልቁንም አጉስቲንና አንቶኒያን ያካተተ የተዛባ የሩሲያ ሩሌት
ጨዋታ እንዲጫወት አስገደደው። ጨዋታው ከነሱ አንዱ እስኪሞት ድረስ ይቀጥላል። አጉስቲን ከቀድሞ ታሪካቸው ጋር ምንም ግንኙነት ስለሌለው የጨዋታው አካል ለመሆን እምቢ አለ። ያለምንም ማመንታት አላክራይ ተኩሶ ገደለው። አሁን ፓርታርዶና አንቶኒ ከመጫወት ውጭ አማራጭ አልነበራቸውም። ነገር ግን በድንገት አላክራይ ትኩረቱን ወደ ሌላ ሲያደርግ ፓርታርዶ አጠቃው። በሁለቱ ሰዎች መካከል ከፍተኛ ጸብ ሆነ። በተስፋ መቁረጥና በጭካኔ ትግል ምቶች ተለዋወጡ። በመጨረሻም ፓርታርዶ አላክራንን ለሞት በሚያደርስ ሁኔታ አቆሰለው። ግን ህይወቱን አላጠፋም። ይልቁኑ አንዴ እሱ የገጠመውን አይነት ጨካኝ ምርጫ ሰጠው። በቀስታ ደም እየፈሰሰው ሊሞት ይችላል፣ ወይ ደግሞ የሩሲያ ሩሌትን ብቻውን መጫወት ይችላል። ፓርታርዶ አንዲት ጥይት ያለችበት ሪቮልቨር ሰጠውና ከአንቶኒ ጋር ወጣ። እየራቁት ሲሄዱ ከቦታው ብዙም ሳይርቁ የአንድ ጥይት ድምፅ በሩቁ አስተጋባ። ያ ድምፅ ለፓርታርዶ ሁሉንም ነገር ነገረው። አላክራይን ሞቷል። በፓርት እይታ ይህ ማለት እግዚአብሔር ከእንግዲህ በህይወት እንዲኖር አልፈቀደለትም ማለት ነው። ያለፈው ታሪክ በመጨረሻ እልባት አገኘ። ፓርታርዶ በአንቶኒያ ህይወት ውስጥ የአጉስቲንን ቦታ ለመተካት ወሰነ። እንደገና ለመጀመር ተስፋ አደረገ። በዚህ ጊዜ ከደም መፋሰስ ይልቅ ሰላምን መረጠ። ፊልሙ እዚህ ላይ ያበቃል። ቻናሉን ከወደዳችሁ ሰብስክራይብ፣ ቪዲዮዎችንም ላይክ ማድረግ አይርሱ።